በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ክብር ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ከዚህ በኋላ ሐሴትና ፍስሐ ደስታ ይሁንልን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም በድጋሚ በሰላም አደረሳችሁ አደረሰን። የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች፣ በወደደንና ባከበረን ባፈቀረን በአምላካችን በጌታችን በኢየሱስ ክርስቶስ አይምሮን ሁሉ በሚያልፍ ፍጹም ሰላም እንደምን ከረማችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? አሜን። ቸርነቱ ምሕረቱ ጠብቆቱ ከኛ ያልተለየ በበደላችንና በኃጢአታችን ብዛት ያልቀጣንና ያልቆነጠጠን በብዙ ምሕረቱ የጎበኘን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንዲሁም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የአዲስ ኪዳን ኪሩብ እማ አምላክ ወላዲተ ቃል ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት መላእክት እንደ ክብራቸው መጠን የተመሰገኑ ይሁንልን። ስላየህ አመንክ ይላል የዛሬ ርዕሳችን። እንግዲህ የትንሣኤያችንን በዓል ክርስቶስ ተንሥአ እሙታን ካልን ሳምንት አስቆጥረናል። ስንዱ ቤተ ክርስቲያን ቅድስት ቤተ ክርስቲያን የአብይን ጾም ሳምንታቱን በክፍል ከፍላ ቀን ሰይማላቸው ስታስተምረን ቆይታለች። አሁን ደግሞ ከትንሣኤ በኋላ ያሉት ሳምንታት ዕለታትም የራሳቸው የሆነ ስያሜ አላቸው። ዛሬ በስምንተኛው ቀን በክርስቶስ በተነሳ በሳምንቱ የምናከብረው ዳግማ ትንሣኤ የምንለው ነው። አንዳንድ ጊዜ ይህንን ቃል ስንናገር ብዙ የቤተ ክርስቲያን ዕውቀት የሌላቸው ሰዎች ወይም ወደ ቤተ ክርስቲያን ቀርቦ የማያውቁ ሰዎች ክርስቶስ ሁለተኛ ተነሳ ብለን የምናስተምር የምንሰብክ የሚመስላቸው ሰዎች አሉ። በእርግጥ ይህ ሐሳብ እነሱ ከሚያስቡት ጋር የሚገናኝ አይደለም። ክርስቶስ ከመቃብር በእኩለ ሌሊት አንድ ጊዜ ብቻ ነው በሕቱም መቃብር የተነሳው። በሕቱም ድንግልና ከእናታችን ከቅድስተ ቅዱሳን ከድንግል ማርያም እንደተወለደ በሕቱም መቃብር ደግሞ እንደዚሁ ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል የማንንም ረዳትና ድጋፌ ሳይፈልግ በታላቅ ክብር በተዘጋ መቃብር ላይ ተነስቷል። ይህ አንዴ ነው ያደረገው። ዛሬ ደግሞ ዳግማ ትንሣኤ ብለን የምናከብረው የራሱ የሆነ የመጽሐፍ ቅዱስ ትምህርት ወይም ደግሞ ታሪክ ስላለው ነው። በዮሐንስ ወንጌል ምዕራፍ 21 ቁጥር 26 ጀምሮ ስንመለከት የዛሬውን ቀን በዓል ማየት እንችላለን። ከ8 ቀን በኋላ ይላል መጽሐፍ ቅዱስ፣ ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆቹም ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ቶማስ እጆችህንም አምጣና በጎኔ አስገባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ
ብፁዓን ናቸው አለ። ስለ ቃሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በሥጋ ማርያም በዚህ ምድር ሲመላለስ የመጨረሻውን የሞት አገልግሎት ከፈጸመ በኋላ 3 ቀንና 3 ሌሊት በመቃብር አድሮ እንደተነጋገርነው ባለፈው ሳምንትም ከመቃብር ከተነሳ በኋላ በሐዋርያት መካከል በ72ቱ አርድእት መካከል በ36ቱ ቅዱሳት አንስት መካከል ወይም በ120ው ቤተሰብ መካከል ጥርጣሬዎች ነበሩ። ያለማመንና የማመን የመነሳቱ ጉዳይ ከዛ በፊት ሆኖ ስለማያውቅ ማንም አድርጎ ስለማያውቅ ስላልተረዱት ተነስቷል የሚለውን ቃል በድፍረትና በኃይል መናገር አልቻሉ። ይሄን ለመናገር እምነት ያስፈልጋል። ይሄን ለመረዳት እምነት ያስፈልጋል። ስለዚህ በጥርጥር ውስጥ ነበሩ። በተለይ ደግሞ አሁን ባነሳነው በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ ይላል። በቤት ውስጥ ነበሩ ተሰብስበው የአይሁድን ዛቻ የአይሁድን ግልምጫ ፈርተው የካህናቱን ግልምጫ ፈርተው ካገኙን ይገሉናል ብለው ተሸማቀው በቤት ውስጥ ተሰብስበው በሩንም መስኮቱንም ዘግተው ብቻቸውን ቁጭ ብለው ባሉበት ሰዓት በመካከላቸው ቶማስ የሚባል ዲዲሞስ እነርሱ ጋር ነበር ይላል። ከደቀ መዛሙርቱ አንዱ ቶማስ ደግሞ የተጠራው ከሰዱቃውያን ወገን ነው። ሰዱቃውያኖች በዛ ዘመን የነበሩ የአንድ የእምነት ክፍሎች ናቸው። ፈሪሳውያን፣ ሰዱቃውያን፣ አይሁዳውያን፣ ሳምራውያን እየተባሉ ይለያሉ። የሰዱቃውያን እምነት ምን ነበረ? ሰው ከሞተ በኋላ ዳግመኛ ይነሳል የሚል እምነት አልነበራቸው። ሰው ከሞተ ሞተ አበቃ ብለው ነው የሚቀበሉት። ከዛ ወዲያ ምንም ነገር የለም ብለው ነው የሚቀበሉት። ቶማስ ከልጅነቱ ጀምሮ ይሄንን ትምህርት እየተማረ አድጓል። ክርስቶስን እስከሚከተልበት ድረስ ከክርስቶስ እግር ስር እስከሚቀመጥ ድረስ ክርስቶስ ለአገልግሎት እስከሚጠራው ድረስ ከቤተሰቡ ከማህበረሰቡ ይማር የነበረው ሰው ከሞተ በኋላ ምንም ነገር በቃ ሌላ ታሪክ የለም። አሁን እዚህ ጋር ሌላ ታሪክ ስለካ ሰው ከሞተ በኋላ ትንሣኤ እንዳለው ክርስቶስ አረጋገጠ። ቶማስ ይሄንን መቀበል ከብዶታል። እንዴት ሰው ከሞተ በኋላ ይነሳል? አንደኛ እንደ ሩቅ ብእስ ያስቦታል። ክርስቶስን ነብይ ብቻ መስሎታል። አምላክ መሆኑንም አልተረዳም፣ አልገባውም። በብዥታ ውስጥ ነበረ። እግዚአብሔር ከዛ አይነት እምነት ይሰውራችሁ። እግዚአብሔር ልጆች በብዥታ ውስጥ ያለ እምነት ውስጥ ካላችሁ ባካችሁ አብዝታችሁ ጸልዩ፣ አብዝታችሁ ጸልዩ። እግዚአብሔር ሆይ እውነተኛውን የሆነውን ነገር ግለጥልኝ በሉት። በፊቱ ተንበርከኩ። ብዥታ ከባድ ነው። በማመንና ባለማመን መካከል ማለት፣ በመካድና ባለመካድ መካከል ማለት። ልብ በሉ የእግዚአብሔር ልጆች። ቶማስ እንደ አይነት ብዥታ ውስጥ ነው። እንዴት ሰው ይነሳል? እውነት ተነስቶ ይሁን እንደው ዝም ብሎ እንደ አይነት ሐሳቦች በልቡ ይመላለሱ ነበር። በ8ኛው ቀን ሐዋርያት ሁሉ ተሰብስበው ባሉበት ቤት የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተባረከ ይሁን የእግዚአብሔር አብ ልጅ እርሱ ተቀዳሚም ተከታይም የሌለው አንድ ልጁ ኢየሱስ ክርስቶስ በተዘጋው ቤት ውስጥ በር ክፈቱልኝ ሳይል መዝጊያውን ሳያንኳኳ ጣሪያውንም ሳይነድል ድንገት በመካከላቸው ቆመ ይላል። እግዚአብሔር በሁላችን ቤት ይግባ። የእግዚአብሔር ልጆች በመካከላቸው ተገኘ። ተጨንቀዋል፣
ፈርተዋል፣ ግራ ገብቷቸዋል። አይሁዶች በዛ በኩል ሌላ ነገር ያስወራሉ። ክቡር ስጋውን ሰርቀውት ነው እንጂ አልተነሳም ብለው ለሕዝቡ ሁሉ ገንዘብ ከፍለው አሰማርተዋል። በሕዝቡ በከተማ መካከል ወሬው ልዩ ነው። ዳንድ ጊዜ እንዲህ አካባቢው እንደ ውዝብር ያለባችሁ ሰዎች የለም። 30 ነገር በአንድ ጉዳይ ላይ የምትሰሙ የትኛው ነው ትክክል የምትሉ በተለይ በዚህ ዘመን ቴክኖሎጂው በበዛበት ዘመን ሰው የልቡን እንደፈለገው አፉ ላይ ያመጣውን የሚናገርበት ዘመን መረጋጋት እንዲሳነን የሚያደርጉ ሐዋርያት እንዲህ ነው የሆኑት። አይሁዶች ካህናቶች በዛ በኩል ገንዘብ ከፍለው ሕዝቡን አሳምነዋል። አልተነሳም። ክቡር ስጋውን ሰርቀውታል ከመቃብር የለም። አው ግን አልተነሳም። የሮም ወታደሮችም ደግሞ እኛ እንቀላፍተን ሳለ ሐዋርያት መተው ስጋውን ይዘው ሄዱ እያሉ እንዳወሩ ተነግሯቸዋል። በከተማው መካከል እንዲህ አይነት ውዥንብር ተፈጥሯል። እነ ቅዱስ ጴጥሮስ ደግሞ መላእክት ነግሯቸዋል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እንደ ተናገረው ተነስቷል፣ በዚህ የለም ብለው። ማርያም መቅደላዊት ደግሞ አግኝተዋለች። ማርያም ሲላት ረቡኒ ብለዋለች። ስለዚህ እነዚህ ነገሮች ከተማ ውስጥ ወይም እዛ እስራኤል ምድር ላይ ከፍተኛ ውጅንብር ነበሩ። በዚህ ግርታ ውስጥ በዚህ ውጅንብር ውስጥ ነው ክርስቶስ በተዘጋ ቤት ውስጥ ሐዋርያት ተሰብስበው ግራ ገብቷቸው ተጨንቀው ባሉበት ሰዓት ክርስቶስ መዝጊያውን ሳይገነጥል በር ሳያንኳኳ ሳያስከፍት በመካከላቸው ቆመ፣ በመካከላቸው ተገኘ። ክብርና ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ስሙ የተመሰገነ ይሁን። የእግዚአብሔር ልጆች በመካከላቸው ተገኘ። ደጆቹም ተዘግተው ሳለ ኢየሱስ መጣ ነው የሚለው መጽሐፍ ቅዱስ። ወደ ሕይወታችን እሱ ይምጣ። ብዥታ ወደ ፈጠረብን ነገር፣ ማስተዋል ወደ ተጋረደብን ነገር እርሱ ዛሬ ይምጣ። የእግዚአብሔር ልጆች እሱ ብርሃናችን ነው። እሱ ማረጋገጫችን፣ የነገሮች ማረጋገጫችን እሱ ነው። በደጆቹ ተዘግተው ሳለ ድንገት ኢየሱስ መጣ ነው የሚለው መጽሐፍ። የብዙ ሕይወቶቻችን፣ የብዙ ነገሮቻችን፣ የብዙ ድሎቻችን በሮች በአንድም በሌላም አቅጣጫ የተዘጉብን ክርስቶስ በመካከሉ ይቆም። የእግዚአብሔር ልጆች አበቃ፣ አለቀ፣ ነገር ተቆረጠ በተባለበት መካከል ነገር የሚቀጥል እሱ ነው። በሞት ላይ ስልጣን ያለው እሱ። ዓለም በአራት ነጥብ የዘጋቸውን ክርስቶስ በነጠላ ሰረዝ ይቀጥልልናል። ብቻ ይምጣ። የድንግል ማርያም ልጅ ወደ ሕይወታችን ይምጣ፣ ወደ ኑሯችን ይምጣ። አልፈታ ወዳለው እንቆቅልሻችን ይምጣ። ግራ ወደ ተጋባንበት ነገር ይምጣ እሱ። ዓለምን ዘግቼዋለሁ ባለችው ፋይል ላይ እሱ አዲስ ፋይል ይክፈትልን። የእንጀራችን በሮች፣ የጤናችን በሮች፣ የድሎቻችን በሮች ተዘግተው ሳለ ክርስቶስ ይምጣ። አበቃላቸው ስንባል እንድንነሳ፣ ወድቀዋል ስንባል እንድንነሳ፣ ሞቷል ስንባል ያን ነው፣ ጠፍተዋል ስንባል እንድንገኝ፣ ዓለም ካሰረችን እስራት የምንፈታበት ሰይጣን ጥንተ ጠላት ዲያብሎስ ገድያለሁ የነሱን ነገር የሱን ነገር ታሪክ አርጋለሁ ሲል ክርስቶስ ታሪካችንን እንደገና ይቀጥልልን። ይመጣል ክርስቶስ ይመጣል። በተጨነቅንበት ሰዓት ይመጣል። ግራ በገባብን ሰዓት ይመጣል። በወደቅንበት ሰዓት ረዳት ወገን ዘመድ የለንም ባልንበት ሰዓት ክርስቶስ ይመጣል። ዘመድ አልባንን ባልንበት ሰዓት ክርስቶስ ይመጣል። የኛን ሩጫ ሮጠን ከጨረስን በኋላ በቃ ስንል ክርስቶስ ይቀጥልልናል።
እግዚአብሔር ይሰራል። እግዚአብሔር ልጆች እግዚአብሔር ቀን አይወስነውም፣ ሰዓት አይወስነውም፣ ሰከንድ አይወስነውም፣ ግን ይሰራል እግዚአብሔር። ብቻ እንጽና፣ ብቻ እንመን፣ ብቻ ከሱ ጋር እንጣበቅ። ሐዋርያት በዚህ ብጅታ ውስጥ እያሉ በተለይ ቶማስ ግር በተሰኘበት ሰዓት፣ ግራ በገባው ሰዓት እውነት ተነስቷል ወይ አልተነሳም ወይ በሚል በጥርጥር መንፈስ ውስጥ በሆነበት ሰዓት ክርስቶስ በመካከላቸው ተገኘ ይላል መጽሐፍ። ሰላም ለእናንተ ይሁን አላቸው ይላል። በመካከላቸው ተገኘ፣ ሰላም ለእናንተ ይሁን አላቸው። የክርስቶስ ሰላም ከሁላችንም ጋር ይሁን። ክርስቶስ በዕለት ዓርብም ወደ ሲኦል ወርዶ ለአዳምና ለልጆቹ የሰበከላቸው ስብከት ነው። ሰላም ለእናንተ ይሁን ያለው። አሁንም በተዘጋ በር ውስጥ ቤት ውስጥ ገብቶ ክርስቶስ ሰላም ለእናንተ ይሁን አላቸው ለሐዋርያቶች። ደስ የሚል ቃል ነው። አሁን ለትውልዱ ሰላም ይሁን። አሁን ለሀገራችን ሰላም ይሁን። አሁን ለምድሪቷ ሰላም ይሁን። አሁን ለተጨነቁት ሰላም ይሁን። አሁን ግራ ለገባቸው ሰዎች ሰላም ይሁንላቸው። አሁን መፍትሄ ላጡ ሰዎች ሰላም ይሁንላቸው። አሁን ለታመሙ ሰዎች ሰላም ይሁንላቸው። እግዚአብሔር ሰላም የጸና ነው። እውነት ነው። ራሱ ባለቤቱ ኢየሱስ ክርስቶስም ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ ነው ያላቸው። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ልባችሁ አይታወክ፣ አትፍሩ አላቸው ይላል። ሰላሜን እሰጣችኋለሁኝ፣ ሰላሜን እተውላችኋለሁኝ ያለ ኢየሱስ ክርስቶስ ሰላሙ ይብዛልን። እኔ የምሰጣችሁ ሰላም ይለያል። ዓለም ከምትሰጣችሁ ሰላም የተለየ ነው። ዓለም የምትሰጠን ሰላም ጊዜያዊ ነው። ዓለም የምትሰጠን ሰላም አስተማማኝ አይደለም። ዓለም የምትሰጠን ሰላም ለጠዋት ነው፣ ለማታ ያሰጋናል። ክርስቶስ የሚሰጠን ሰላም ግን የጸና ነው። የጸና ነው። የእግዚአብሔር ልጆች ማንም አያፈርሰው። እሱ ሰላም ይሁን ሲል ሁሉ ሰላም ይሆናል። ማዕበሉ ጸጥ ይላል፣ ሞገዱ ይታዘዛል፣ ተራራ እንደ ሰም ይቀልጣል። ብቻ እሱ ድምፅ ያውጣ፣ ቃል ያውጣ። እሱ እግዚአብሔር በቃሉ ይሰራል በትውልዱ መካከል። እግዚአብሔር ልጆች አይተናል። ብዙ ታላላቅ መንግስታት፣ ብዙ ታላላቅ መሪዎች፣ ዓለም ያከበረቻቸው ሰዎች ሰላም እያሉ እየተሰበሰቡ ሰላም አደረግን ካሉ በኋላ መልሶ ሲደፈርስ አይተናል በዓይናችን። መልሶ ሰዎች ሲዋጉ አይተናል። መልሶ ሰዎች ሲሞቱ አይተናል። የዓለም ሰላም እንዲህ ነው። ለጠዋት እንጂ ለማታ አስተማማኝ አይደለም። ለአሁን እንጂ ለበኋላ እርግጠኛ መሆን አንችልም። እግዚአብሔር ሰላማችንን ይስጠን። ሰላም ለእናንተ ይሁን አላቸው ነው የሚለው። ለዚህ ትውልድ ሰላም ያስፈልገዋል። በምስራቁም ሰላም፣ በሰሜኑም ሰላም፣ በደቡብ በምዕራቡም ሰላም። እግዚአብሔር ሰላም ይብዛል። ሰላምን የምናመጣው ደግሞ ከክርስቶስ የተነሳ ነው። እንዲሁ ሰላም ስላልን ሰላም አይመጣም፣ በአፍ አይመጣም። እውነተኛውን የሰላም አምላክ ክርስቶስን መያዝ ያስፈልጋል። እሱ ሳይኖረን ሰላምን ማምጣት አንችልም። ሰላም ለእናንተ ይሁን አላቸው። ኤርምያስ ምዕራፍ 6 ቁጥር 14 ላይ እንዲህ አለ፣ ሰላም ሳይኖራቸው ሰላም ይላሉ፣ እርኩሱን ነገር ሰርተዋልና ይላል።
ኤርምያስ 6:14 ትንቢተ ኤርምያስ 6:14 ሰላም ሳይኖራቸው የሰላም ሰዎች ሳይሆኑ ግን ሰላም ሰላም ይላሉ እርኩሱንም ነገር ሰርተዋልና አለ። እግዚአብሔር የማይወደውን ነገር ሰርተዋልና አለ። ስለዚህ ዓለም ሰላም የምትሆነው ክርስቶስ እንደተናገረው እውነተኛውን ሰላም የምሰጠው እኔ ነኝ፣ ዓለም ከሚሰጣችሁ ሰላም የሚለይ ሰላም ሰጣችኋለሁ ያለን እሱ ነው። እውነተኛውን ሰላም ይስጠን የእግዚአብሔር ልጆች። የምናርፍበትን ዘላለማዊ ሰላም እሱ ይስጠን። የምንረጋጋበትን ሰላም ይስጠን። በትዳራችን ውስጥ፣ በሕይወታችን ውስጥ፣ በሥራ በኩል፣ በባልንጀሮቻችን መካከል፣ በማህበራት መካከል፣ በቤተ እምነት በቤተ ክርስቲያናችን መካከል ሁሉ ሰላም ይሁን። ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣ፣ እጆቼን እይ፣ እጅህንም አምጣ፣ በጎኔ አስገባ፣ ያመንክ እንጂ ያላመንክ አትሁን አለው። አሁን እኔ ነኝ፣ ስለምን ተጠራጠርክ? እንካ እጆቼን ተመልከት። ይሄ በእጆች መሃል ያለው ቁስል ምንድነው? አለዛ መሐለ ዘሰለሞን በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። የእጆቼን ቁስል ተመልከት። እጆችን አምጣ፣ ወደ ጎን አስገባ። በጦር የተወጋሁትን ሌንጊዮን የተባለው ሰው በጦር የወጋኝን ና ተመልከት አለው። ቶማስ ቀረበ፣ እጁን ሳይ ችንካር ምልክት አለው። አቤት የኔ ጌታ እንዴት አይነት ፍቅር ነው! እጆቹን በሚስማር የተመታልን የተቸነከረልን አምላክ። ቶማስ እጁን አመጣ፣ ወደ ጎኑ ከተደ፣ ወደ ክርስቶስ ጎን። አባቶች እንደሚያስተምሩን የቤተ ክርስቲያን ሊቃውንት እንደሚነግሩን ከመለኮታዊ ኃይል የተነሳ ቶማስ ወደ እጁን ወደ ውስጥ ባስገባበት ጊዜ እሳት እንደበላው ላስቲክ እንደሚቀልጥ ሻማ እጁ ኩርምት ሲል ተሰማው። እጁን ከሰውነት ውስጥ አወጣ፣ አቃጠለው፣ አወጣና እንዲህ አለው፣ ጌታዬ አምላኬ ብሎ መለሰለት ይላል። አሁን አመነ። ጌታዬ አምላኬ አለው። አንተ ነብይ ብቻ አይደለህም፣ አንተ ጌታ ነህ። አንተ ጌታ ብቻ አይደለህም፣ አንተ አምላክ ነህ አለው። እግዚአብሔር ስሙ የተመሰገነ ይሁን። ጌታዬ አምላኬ ብሎ ጎንበስ ብሎ ሰገደ። ቶማስ አመነ። እግዚአብሔር እምነት ይጨምርልን። ባካችሁ ስትጸሉ እምነት ጨምርልኝ በሉት። እምነት ብዙ ያደርጋል። ቶማስ የማያምን አልነበረም፣ ተጠራጣሪ ነበረ። ሰው ከሞተ በኋላ ይነሳል የሚባል እምነት አልነበረውም፣ በፍጹም አልነበረው። አሁን ግን ክርስቶስን አየ፣ የእጆቹን ችንካር ተመለከተ፣ ጎኑን ወደ ውስጥ ቁስሉን አየ፣ ነካ፣ እጆቹ እንደ ሰም ቀለጡበት። ጌታዬ አምላኬ አለው። እምነት ይሄ ነው የእግዚአብሔር ልጆች። ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየህ አመንክ አለው። አንተ ስላየህ ነው ያመንከው። ችንካሮችን አይተሃል፣ እጅንም ወደ ጎኔ ከተህ አይተሃል፣ ተመልክተሃል። ሳያዩኝ የሚያምኑ ብፁዓን ናቸው አለ። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ቃል ለዚህ ትውልድ ይሰራል። ማመን ብቻ ነው ከኛ የሚጠበቀው ይሄንን ለማወቅ። ከዚህ በኋላ የሚነሱ ትውልዶች ሳያዩኝ በስሜ የሚያምኑ በስሜ የሚጠመቁ ክቡር ሥጋዬን ቅዱስ ደሜን የሚወስዱ በስሜ የሚሰበሰቡ አላዩኝም አምነዋል ብፁዓን ናቸው ተብሎ እግዚአብሔር ልጆች እምነት ስለማናየው ነገር የሚያስረግጥ ነው። አንድ ጊዜ የእምነት ጉድለት ይታይብናል። እግዚአብሔር ከዚህ ሕይወት ይሰውረን። እንደ ቶማስ ተጠራጣሪ እንሆናለን። እንድናምን ያስፈልጋል።
የሆነ ነገር ካልተሰራልን የሆነ ነገር እግዚአብሔር ካልሰራ ካላደረገ አላምንም የምንል ሰዎች አለን። እግዚአብሔር እምነት ይጨምርልን፣ እምነት ጨምርልን ብላችሁ ጸልዩ። ምክንያቱም የሰናፍጭ ታክል እምነት ቢኖራችሁ ይህን ተራራ ተነቅለህ ወደ ባህር ወደ ወንዝ ወደ ጥልቁ ውረድ ብትሉት ይወርዳል። የምን ያህል የሰናፍጭ ያህል በምድር ላይ ትንሽ አዝርት የምትባል ሰናፍጭ እሷን ታህል እንኳን እምነት ቢኖራችሁ ነው የተባለው። ጥቂቷ እምነት ቢኖራችሁ ብዙ አይደለም፣ ተራራ ማንቀሳቀስ ትችላላችሁ። ተራራ የተባለው ዲያብሎስ ነው። ሌላ ጊዜ እንመጣበታለን። እሱ ግን እምነት ያስፈልጋል። እምነት ግድ ነው። ስለ እምነት በሰፊው በሌላ ጊዜ እንመጣበታለን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው አለ ዕብራውያን መልእክት ምዕራፍ 11 ቁጥር 1 ላይ። ዕብራውያን መልእክት ምዕራፍ 11 ቁጥር 1 ላይ እምነት ተስፋ የምናደርገውን ነገር የሚያስረግጥልን ነው። ተስፋ የምናደርገው ክርስቲያኖች ምንድነው? እግዚአብሔርን መንግስት መውረስ አይደለ? እሱን የሚያስረግጥልን በእምነት ነው። በእምነት ነው ማረጋገጥ የምትችሉት ተስፋ የምታደርጉት። የማናየውንም ደግሞ የሚያስረዳ የማናየውን እግዚአብሔር የምናስረዳው በእምነት ነው አለ እግዚአብሔር። ይሄን ለማለት እምነት ያስፈልጋል። እምነት ያስፈልጋል። እግዚአብሔር ልጆች ዛሬ በሐዋርያት መካከል እምነትንም ጭምር ያጸናበት ቀን ነው። በተለይ በቶማስ ሕይወት ውስጥ እምነት የተጨመረበት ቀን ነው። ዳግም ትንሣኤ የምለን የምናከብረው ክርስቶስ ዳግመኛ ለሐዋርያት በተሰበሰቡበት የተገለጠበት ቀን ስለሆነ የታየበት ቀን ስለሆነ ዳግም ትንሣኤ ብለን የምናከብረው ለሐዋርያቶች ድጋሚ የታየበት ቀን ነው። ስለዚህ ቤተክርስቲያን የትንሣኤውን ሳምንት ዳግመ ትንሣኤ ብለን እንድናከብር፣ ምክንያቱም መጽሐፍ በስምንተኛው ቀን ከተነሳ በስምንተኛው ቀን ይላል፣ እሁድ ቀን ማለት ነው። ሐዋርያቶች ተሰብስበው ሳለ በዝግ ቤት ውስጥ ክርስቶስ በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። ቶማስና ተመልከት አለው። ቶማስም አየ፣ ጌታዬ አምላኬ አለው። አንተ ስላየ ካመንክ፣ ሳያዩኝ የሚያምኑ ግን ብፁዓን ናቸው አረጋገጠ። እግዚአብሔር ልጆች በእምነት እንድንጸና በሃይማኖት እንድንቀና የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ተራዳይነት፣ የመላእክት ጥበቃ አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለክርስቶስ ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር። ተባረኩ። ይቆየን። የሳምንት ሰዎች ይበለን። እግዚአብሔር ይስጥልኝ።